ብልጽግና ቤት ድንኳን ተጥሏል። ከፍተኛ የፌዴራልና የክልል ባለስልጣናትን ይዛ ከጎንደር ወደ ጎርጎራ ስትጓዝ የነበረች ሄሊኮፕተር መትቼ ጣልኩ ሲል ፋኖ አስታውቋል። በጎንደር ዩኒቨርሲቲ የተሰሩ ከ22 በላይ ፕሮጀክቶችን አስመርቀው ማምሻቸውን ወደ ጎርጎራ ያቀኑት የብልጽግና ሽሞች ከፋኖ በተተኮሰ አርቢጂ ሰማይ ላይ ጋይተዋል። የፌዴሪ ርዕሰ ብሔር ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የአማራ ክልል ፕሬዝዳንት አረጋ ከበደ፣ የጠቅላይ ሚኒስትሩ የደህንነት አማካሪ ዳንኤል ክብረትና ሌሎች ከፍተኛ የፌዴራልና የክልል ባለስልጣናት በጎንደር መዋላቸውን የመንግስት ሚዲያዎች መዘገባቸው የሚታወስ ነው። የጎንደሩን 22 ፕሮጀክት አስመርቀው ወደ ጎርጎራ ፕሮጀክት ጉብኝት ሊያደርጉ ሲያቀኑ ምሽት 12 ሰዓት ከ45 አካባቢ ሄሊኮፕተሩን መተው መጣላቸውን ነው የፋኖ ኃይሎች ያስታወቁት። የአማራ ክልል መንግስት ኮሚኒኬሽን ቢሮ በበኩሉም ሄሊኮፕተሩ የተከሰከሰው የቀኝ ክንፉ ከዛፍ ጋር ተጋጭቶ መሆኑንና በሰው ላይ ጉዳት አለመድረሱን ቢያስታውቅም ከአካባቢው ያገኘነው መረጃ እንደሚያመለክተው ሄሊኮፕተሩ ሙሉ በሙሉ መንደዱን ነው። መሻችን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሽቱ አንድ ሰዓት ቀደም ብሎ አንድ ሄሊኮፕተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራግፎ እንደገና ድጋሚ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያው ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልኮ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍ ነው። በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለስልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለስልጣናት ተጎድተዋል የሚለውን ምን ያህል ሞተዋል የሚለውን ነገር ነገ ነው የምናውቀው። በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለውና በአርቢጂ ሄሊኮፕተሩን ማጋየትና ብዙ ጊዜው እነማን ናቸው ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ይችላል ይላል። ምንም ምላሽ የለም። አሁን ኦልሞስት ምሽቱ 2 ሰዓት ነው። ድርጊት የተፈጸመው ለ1 ሰዓት 10 ጉዳይ አካባቢ ነው። ሰዓቱን ተቀራራቢ ስለነበረ አሁን በከፍተኛ መደናገጥ ውስጥ ነው ያሉት። ምናልባት በዙሪያው መጀመሪያ ላይ አድርሷቸው የሄዱት የሆኑ ወይም ደግሞ እዛው የአየር ማረፊያውን አካባቢ ጠብቆ የነበሩ ሰራዊቶች ይሁኑ አልታወቀም። ከፍተኛ ቁጥር ያለው ኃይል ወደ ሕክምና እየገባ ነው ብለውናል። እንግዲህ ሄሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ሰው ይተርፋል የሚል ግምት የለንም። በእኛ ግምት ምናልባት በዙሪያው የነበሩት በተከላካሪም በብዙ ነገር ጉዳት የደረሰባቸው ሊሆኑ ይችላሉ። እነሱን ወደ ሕክምና በማጓጓዝ እና በከፍተኛ ድንጋጤ ያለበት ሁኔታ ነው ያለ። ምንም አጸፋ መልስ የሰጠው ነገር የለም። እንግዲህ እንደነዚህ አይነት ከዚህ በፊትም ደጋግመን ተናግረናል። ትግሉ ላይ አሁን እየሰከነ የሚመስልበት የራሱ ሁኔታ አለ። ትንሽ የተረጋጋ የሚመስልበት ይሄ የትግሉ እድገት በራሱ ያመጣው ባህሪ ነው። እንደ ከዚህ ቀደሙ በጣም ከፍተኛ ሪስክ ያላቸውን ተልእኮዎች ላንወስድ እንችላለን። ነገር ግን በተጠና መልኩ እንግዲህ አሁን ላይ በትግሉ ውስጥ ብዙ የወታደራዊ ሙያ ያላቸው ከአርበኞች በተጨማሪ ብዙ ወታደራዊ ሙያ ያላቸው ብዙ ጠበብቶች አሉና ይሄን ዘዴ በመጠቀም በሰከነ መልኩ ብዙ ጥቃቶችን ልንፈጽም እንደምንችል ከዚህ በፊት ቀድመን ተናግረን ነበረ። ተመሳሳይ ድርጊቶችን ቀደም ሲል በደርጊ ከተማ እና በተለያየ ቦታ እንደዚህ አይነት በፈንጅ ሁሉ የመምታትና መሰል ድርጊቶችን ስናደርግ መሰንበታችን ይታወቃል። እና ይሄ በቴክኖሎጂ የታገዘ ነው። እጅግ በጣም በጥበብ የሚሰራ ይሄ የትግሉ ስክነት በራሱ እድገት ያመጣው ነው። እንግዲህ እንደምናስታውሰው ስንጀምር በጣም ኋላ ቀረ በሚባል